ሰላም ውድ ቤተሰቦቻችን የሳምቴላ ቤተሰቦች እንደምናችሁ እንደምን ከርማችኋል? ዛሬ እንግዲህ ለኔ በጣም ልዩ ቀን ነው። ቅዳሜ ላይ ነው የምንገኘው። ፊታችን ሰኞ ሐምሌ 10 ማለት ነው። የኔ ተወለድኩባት ወደዚች ምድር የመጣሁባት ቀን ናት። ለኔ ደግሞ ልዩ ቀን ናት። ያው ማንኛችንም ልደታችንን እንወዳለን ብዬ አስባለሁ። ከዛ ውጭ ያው በልደቴ ደግሞ ከስከ ዛሬ በምውላቸው ወይም በማሳልፋቸው መልኩ ማሳለፍ አልፈለኩም። የተሻለ ነገር ማድረግ ፈልጋለሁና ያ ደግሞ ለኔ የተሰማኝ ገዳም መሄድ ነው። እና ዛሬ ደግሞ ያው ቅዳሜ እንደመሆኑ መጠን ወደ ገዳም ለመሄድ ወደ ጻድቁ አባ ሳሙኤል ዘዋልድባ ወደሚባለው ገዳም ለመሄድ እንግዲህ ሽር ጉድ ብለን ከጓደኞቼ ጋር ከሚስቴ ጋር ያለውን ነገር ጨራርሰናል። ያው ለዛ ለመሄድ ያነሳሳኝ እንትን በቃ መቼም ገዳም ወይ ቤተክርስቲያን ስኬድ መንፈስን ያድሳልና የውስጤን ደስታ የተሻለ በቃ ልደቴን ደስ ብሎ ማሳለፍ ስለምንፈልግ ለዛ ነውና እግዚአብሔር ይመስገን እሱ ፈቅዶ ኦሬዲ ሆኖልናልና እሱ ይከተለን። እዚህ ለተቀደሰ ሀሳብ ለበረከት ፈጣሪ ፈቅዶ ለመሄድ እንግዲህ ጉዟችን ጨርሰን ያው አሁን በመውጣት ላይ ነን። እግዚአብሔር ይመስገን እንግዲህ ቀኑን ሰላም ያውልን ፈጣሪ። ያው ሚስቴ እንግዲህ ካጠገብ ያለች ዳድ ፍቅር እኔና እንግዲህ ህይወት አለም ወንድሜ ያለ ያው የፈጣሪ ፍቃድ ሆኖ ደግሞ ወደ ገዳም ሁላችንም በመሄዳችን ያለን ደስታ በውስጣችን በቃላት የማይገለጽ ነው። በተለይ እኔ ደግሞ እግዚአብሔር ይመስገን በጣም ደስ ብሎኛል። ያው ከጀሞ አካባቢ ኤግዛክትሊ ኪሎ ሜትሩን ይሄ ነው ብዬ ባልናገር ባላቀውም ከጀሞ አካባቢ የ1 ሰዓት ከ40 መንገዱ ጥሩ ከሆነ ክራውድር ካልሆነ የ1 ሰዓት ከ40 መንገድ ነው። በአሮጌው የዱከም መስመር ነው እና ኦዳ በሚለው የጋዝ ስቴሽን ወደ ቀኝ ነው መገንጠያው እና ሁላችንም ደስ ብሎናል። ያለው ነገር በጣም አሪፍ ቀን ነው። እንግዲህ መንገዳችንን ሰላም አውለን ብለን ፈጣሪያችንን ለምነን እንግዲህ ጉዟችንን ጀምረናል። ያው ፈጣሪ እንግዲህ በሰላም ያስገባን። ያያችሁት የ1 ሰዓት ከ40 መንገድ ነው ብለን አስበን ነበረ። መንገዱን እኛም ስለማናቀው በመጠየቅ የተለያዩ ሰዎችን ነበርና እሱም ታይም ፈጅቶብን ነበር። መሀል ላይ መንገድ ላይ ያው አብዛኛው ነገር ጥሩ ነበር፣ ግን ያው ጭቃ ምናምን ስለያዘን ያው ሰዎች እየጠየቅን ነበር የመጣ ነው። እንደውም መሀል ላይ ተሳስተን በመንገዱ ላይ ገብተን ነበረ። ከዛም በኋላ ግን ያው ጭቃውን አልፈኔም ኩላ ካረግን በኋላ እግዚአብሔር ፍቃዱ ነው በጻድቁ አባ ሳሙኤል ዘዋልድባ ገዳም ደርሰናል። ክብር ምስጋና ለፈጣሪ ይሁን። ነጠላችንን አጣፍተን ወደ ውስጥ ልንገባ ነው። ያው ፊት ለፊት ያገኘነው ሰው የለም። አሁንም ሞይን ከውስጥ ልናስጠራ እየገባን ነው ያለ ነው። ያው ቀረጻ ከማድረጋችን በፊት ማስፈቀድ ስላለብን ሞይን ካገኘን በኋላ ያለውን ነገር ደግሞ እስቲ አንድ ላይ እናያለን። ያው ከገባን በኋላ ሞይን አገኘናቸው። ወደ ውስጥ ካገኘናቸው በኋላ ወደ ውስጥ ይዘውን ገቡ። ዳቤም አቀረቡልን። ሁላችንም ሰብሰብ ብለን እንግዲህ ያው እሱን ከተቋደስን በኋላ ስለ ገዳሙ አንዳንድ ነገር አጫወቱን። በልተን ጨረስን። በጣም ደስ ይል ነበረ። ከዛም በኋላ ወደ ቤት ደግሞ ይዘን የምንሄደው ለቤተሰቦቻችን ቡራኬ ሰጡን እሱንም። ከዛም በኋላ ያለውን ነገር ደግሞ ለማየት ወደ ውጭ ወጣን። ያው ገዳሙ ቅድም እንደነገርኳችሁ ጻድቁ አባ ሳሙኤል ዘዋልድባ ይባላል። አባ ሳሙኤል ዘዋልድባ እሳቸው በ14ኛው መቶ ክፍለ ዘመን ጀምረው እንደነበሩ ከዛም በኋላ ደግሞ ይሄ ገዳም መጥተው የጸለዩበት ቦታ ነው። እሱም ደግሞ በ18ኛው መቶ ክፍለ ዘመን ጀምሮ ይሄ ገዳም እንደተመሰረተ አጫውተውን ነበረ። ብቻ መንፈሱ ያለውን እንጃ ስሜቱ ሌላ ነው። በጣም ደስ ይላልና በሁላችሁም በእኛም እግዚአብሔር ፈቅዶ እንደዚህ እንዳደረገልን በእናንተም ልብ እግዚአብሔር ፈቅዶ የፈለጋችሁትን ነገር እንድታረጉ ፈጣሪ ይርዳችሁ። ብቻ በጣም መታደል ነውና ፈጣሪ ሁሌም ወደ ቤቱ ይጥራን ነው የምለው። አሁን ይሄን የምታዩት በኢትዮጵያ የመጀመሪያው ኃይል ማመንጫ ጣሊያን የሰራው በ18ኛው መቶ ክፍለ ዘመን እንግዲህ እንደገባ የመጀመሪያው በኢትዮጵያ የነበረው ኃይል ማመንጫ ነው። እንደምታዩት በጣም ነው የሚያምረው። ከዛ ጊዜ ጀምሮ በጥራት ነገር ስለተሰራ እንደገና ይሄ እንደምታዩት ቤቱን ኃይል ማመንጫውን ወደ ላይ እንዳለው እስከ ጣራው እንዳለው ወደ ታች ደግሞ አለው ብለዋል። ግራውንድ ወደ ታች ማለት ነው። በጣም ደስ ይላል። ይሄ ወደ አዋሽ የሚገባ ወንዝ ነው። አዋሽ ጋር ነው የሚቀላቀለው እና በጣም ደስ የሚል ቦታ ነው። ያው እንዳልኳችሁ ደግሞ ያላለቁ የመነኮሳት ቤቶች ገዳሙን ቤተክርስቲያኑም አንዳንድ ነገር እድሳት የሚያስፈልጋቸው ነገሮች አሉና የበረከት ስራ እንደመሆኑ መጠን ልባችሁ እንደፈቀደ ፈጣሪ እንደፈቀደ ያህል ደግሞ እናንተም እንደዚህ በመሄድ እዚህ በመምጣት ያላያችሁትም የምታውቁትም ሰዎች እዚህ በመምጣት ደግሞ የበረከቱ ተካፋይ እንድትሆኑ በስሚንቶም ሆነ ብቻ አቅማችሁ በቻለ ሂዳችሁም በማየትም በመውዩት መታችሁ ብትጎበኙት
በትረዱ ላለው በጣም ደስ የሚል ቀን ነበር ለኔ። ልዩ እስከዛሬ ልደቴን ካከበርኩባቸው ቀኖች የመጀመሪያው ነበር። እንደዛ ብለን ልንሄድ ስንል ግን ያልጠበቁት ነገር ይዘውኝ ገብተው ሰርፕራይዝ አረጉኝ። ልደቴን በምታዩት መልኩ ሻማ አብርተው ያው እንደምታዩት ሻማ ዳቤ አቅርበው የተለያዩ ነገሮች እንደዚህ ውሃ ምናምን አቀራርቡልን። ከዛ ደግሞ የዮሐንስ ጽዋ ነበርና ከሱ ላይ ያለውን እንድንቋደስ አድርገው ልደቴን ለስላሳው ምናምን ሁሉ ነገር አቀራርበው ብቻ በጣም ደነገጥኩ። ሁላችሁ በጣም እናመሰግነው። እግዚአብሔር ያክብርልን። በእውነት በጣም እናመሰግነው። ከዚህ በላይ መታደል የለም። ከጠበቅነው በላይ ነው ብቻ ሳይሆን ሁሉ ቤተሰብ ደስ ብሎታል። በጣም እናመሰግነው። መቼም ማረሰው እስከዛሬ ሁሉ ልደቴን ያላከበርኩ ደሞች እንዳለ ነው የደነገጥኩትና ምን ያህል እድለኛ ነህ እያሉኝ ነበርና እንግዲህ ሞሃይም አባም እንዳሉኝ የመጀመሪያው ነህ እድለኛ ነህ በጣም እያሉኝ ነበርና ማንንም ሰው እንደዚህ አክብሮ ያቅም። ያው አንተም ደግሞ ልደቴን በዛ ላክብር ብለህ ስለመጣህ ይገባሃልና እንደዛ ብለው ነበርና በጣም ደስተኛ ነበርኩና እንደውም ያሉኝ ምንድነው የጻድቁ ያባ ሳሙኤል ፈቃድ ሆኖ ነውና ያው እንኳን ደስ አለህ እያሉኝ ነበረ። እኔ ግን በቃላት እንደዛ አልኩ እንጂ በቃላት የማይገለጽ እግዚአብሔርን በጣም ልዩ ነበረ። ሁሌም ስለማይከፈለው ስጦታ እግዚአብሔር ይመስገን። በጣም ከልቤ የማይጠፋ አሁንም እንዳልኳችሁ ከዛሬ በኖርኩባቸው ህይወት አመታቶች በሙሉ ባከበርኩባቸውም ልደቶች የመጀመሪያው ብቻ ለኔ ደግሞ እንደዚህ በበረከቱ አምላክ ፈቅዶ ይሁን ኩላ እንደሆነልኝ ሁሉ እናንተንም በልባችሁ የፈለጋችሁትን ነገር አምላክ እንዲፈጽምላችሁ ጸሎቴ ነው፣ መልካም ምኞቴ ነው። ሁላችሁንም እወዳችኋለሁ። ብቻ ደስ ብሎኛል። ጻድቁ አባ ሳሙኤል ዘዋልድባ ገዳም ውስጥ ነው ያለነው። ያው ልደቴን እሱን ምክንያት በማድረግ እስቲ ይሄን ገዳም ያው ብዙ ሃይማኖት አባቶች ምንም ቲክቶክ ላይ በተለያየ ሶሻል ሚዲያ በሚያስተላልፉት ሂደው ሲጎበኙ እንደዚህ የለም ገዳማትን ሄዳችሁ በቤተክርስቲያኖቻችን ያለውን ነገር የለም ድጋፍ አድርጉ ምናምን ሲሉና ያለና እህት ወንድሞቻችሁንም እንደዛው ያው እኛም ደግሞ እሱ እግዚአብሔር ፍቃዱ ሆኖ ተገኝተናል። እዚህ ያው ታቦቱ ደግሞ የሚገኘው እዚህ ውስጥ ነው ያለው። ብቻ በጣም ደስ ይላል። በጣም ያው በረከት ነውና እናንተም እንደዚህ አይነት በረከቱ እንዲያድርባችሁ ያው እርስ በርስ በመማማር ወይም ያረግነውን ይውልኝ ሳይሆን እንደፈለግነው ነው የምንተረጉመው። በርግጥ እኔ ደግሞ ያ ወንድሞቻችን ያው ብሩክ የሚባል ደግሞ አለ ብዙ ገዳማትን የሚጎበኛር እሱ እንደዚህ አይነት ነገር በማሳየቱ ነው የኛን ልብ የሚያነሳሳውና ሌላ ምንም መልእክት የለውም። ያው ለቤተክርስቲያኖቻችን እኛ ኦርቶዶክሳውያን ልንደርስ የምንችለው አይደለ እና በገዳማት ደግሞ ያው የቻልነውን ያህል እንደ ኦርቶዶክሳዊነታችን መተን ማድረግ ያለብንን ነገር ብናረግ ብዬ ጥሬን አስተላልፋለሁ። የተለያዩ የጽዳት እቃዎችን የቻልነውን መተን በመጎብኘቱ ትልቅ በረከት ነውና ኢቭን በቤተክርስቲያን የፈራረሱ ያረጁ ነገር ይኖራሉና ውስጥ ያሉትን ገዳማት ውስጥ ያሉት ለማደስ ሲሚንቶ አሸዋ አይደል ድንጋዮችን በማምጣትም ማገዝ ይቻላል። በዚህ አጋጣሚ እና ጀስት ይሄ በረከት ለእናንተ ምን እንዲያድር እኛ እግዚአብሔር ፈቅዶ እንዳመጣን እሱ ደግሞ ፈጣሪ ለእናንተ ፍቃዱ እንዲሆንላችሁ ጸሎታችን ነው። ወደዚህ ገዳም ስንመጣ ደግሞ ይሄን አላማ ተረድተው እኛም ከበረከቱ ይድረሰን ብለው የተለያዩ ሰዎች ስፖንሰር አድርገውናል። ለምሳሌ ማሪዮድና ልዩ በንጽህና መጠበቂያ እቃዎች ተባብረውናል። እንዲሁ ደግሞ በገንዘብ ድጋፍ አድርገውልናል። የበረከቱ ተካፋይ እንድንሆን ብለው ነው። ያው ይቀጥልባችሁ ይሄ ነገር አይደል? እውነት ነው። ላደረጋችሁልንም ነገር እናመሰግናለን። ሌሎቻችሁም እንግዲህ በመምጣት ያለውን ነገር ድጋፍ አድርጉ። እናመሰግናለን ስለሁሉም ነገር። እንግዲህ የኛ የሳምቴላ ቤተሰቦች የለም ሙስሊሙም የተለያየ ሃይማኖት ተከታዮች ነንና ያው ለኦርቶዶክሳውያን እምነት ተከታይ በሙሉ የራሴ የተሰማኝን ነገር ለመናገር ነውና አይምሮአችሁን ለማደስም ሆነ ከፈጣሪያችሁ ጋር ለመገናኘት በሐሳብም የለም በመንፈስም መሄድ ያለባችሁ ትክክለኛ ቦታ ለኔ እንደነዚህ አይነት ቦታዎች ገዳማት ቤተክርስቲያናት በቃ እንደዚህ አይነት ቦታዎች ስለሆኑ እስቲ ሄዳችሁ እኔም ይሄን ነገር የተሰማኝን ስሜት እንዲሰማችሁ እስቲ እናንተም እንደዚህ አይነት ቦታ እየሄዳችሁ ሞክሩ ትላለሁ። ይሄ ወንድማዊ ምክሬ ነው። እወዳችኋለሁ።